ሰላም ጤና ይስጥልኝ የተከበራችሁ ቤተሰብ፣ ዛሬ የማሳያችሁ ስለ ቪዲዮ ኤዲቲንግ ይሆናል። አብዛኛው ሰው ቪዲዮ ኤዲቲንግ ሲባል እንደ ከባድ ይመስለዋል። ቀለል አድርጌ በሞባይላችሁ እንዴት ኤዲት እንደምታደርጉ አሳያችኋለሁ። ከእናንተ የሚጠበቀው ቻናሉን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማየት ነው። በሞባይላችሁ ትንሽ ቪዲዮ እንዴት ኤዲት እንደምታደርጉ በቀላሉ ኤዲት አድርጋችሁ ወደ ዩቲዩብ ቻናላችሁ ለሰርግ ብትፈልጉ ለፈለጋችሁትን ኤዲት እንዴት እንደምታደርጉ አሳያችኋለሁ። አብዛኛው ቪዲዮ ኤዲቲንግ የሚዘጋጀው ለኮምፒውተር ነው፣ ግን በሞባይላችሁ ምንም አይነት ፕሮሰስ የሌለው ቪዲዮ ኤዲቲንግ አሳያችኋለሁ። አብራችሁን ቆዩ። እሺ ቤተሰብ ተመልሻለሁ። ቪዲዮ ኤዲቲንግ ለማድረግ ቀለል ያለች አፕሊኬሽን አሳያችኋለሁ። ቀለል ያለች አፕሊኬሽን የምታወርዱት ከጎጉል ነው የምታወርዱት። ከፕሌይ ስቶር አታወርዱት። ከፕሌይ ስቶር ካወረዳችሁት ሎጎ አለባት። ሎጎ የሌለባት ከየት ነው የምታወርደዋት? ከጎጉል ነው የምታወርደዋት። እሷ ምንድናት የምትባለው? ኢንሾት የምትባል አፕሊኬሽን ናት። የምታዩት ኢንሾት የምትባላለች። ኢንሾት ታወርዳላችሁ ማለት ነው። ከጉግል ነው የምታወርዷት። ኢንሾት እቺ በጣም ቀላል ናት። ከዛ ካወረዳችሁት በኋላ ኢንሾት ትከፍታላችሁ። ኢንሾት እንዴት አድርጋችሁ ቪዲዮ ኤዲት እንደምታደርጉ ሁሉም እንዴት እንደምታደርጉ ቀጥታ በደንብ አሳያችኋለሁ። ተከታተሉኝ። ከዛ በኋላ የምታደርጉት ወደ የት ነው የምትገቡት? ወደ ኢምፖርት ቪዲዮ ነው የምትሉት። ኢምፖርት ቪዲዮ ታስገባላችሁ። ኢምፖርት ላላችሁ ቪዲዮ ኢምፖርት እናስገባ ነው። አሁን ኤዲት እናደርግ ነው ማለት ነው። አሁን ገባን። አሁን ወደ ፈለግነው ቪዲዮ እንገባ ነው ማለት ነው። አሁን ወደዚች ልግባና እዚች ኦኬ ትላላችሁ። አሁን እዚህ ቪዲዮ ኤዲት እናደርግ ነው። አሁን ኦኬ እንለዋለን። ኦኬ ስንለው አሁን ሰላም ጤና ይስጥልኝ የተከበራችሁ ቤተሰብ፣ ዛሬ የማሳያችሁ ስለ ቪዲዮ ኤዲቲንግ። እሺ አሁን የተናገርኩ ነው። አሁን ምን እናደርጋለን? መጀመሪያ የሚቀድመው ምንድነው? የተሳሳትነው የምንሳሳተው ነገር መቁረጥ ነው። ይሄ ስፕሊት ነው የሚባለው። ለምሳሌ ይሄ ያጫወትኩት እስከዚህ አሁን ዝም ብለዋል። እስከዚህ አሁን ዝም ብለዋል። ጠቋሚዋ ይዋት ጠቋሚዋ እዚህ ያለች እዚች ክሊክ አደርጋለሁ። እስከዚህ መቁረጥ ፈልጋለሁ። ይሄ ስፕሊት ነው የሚባለው። ከዛ ወደ ትሄዳላችሁ። ወደ ስፕሊት የሚል አለ እዚህ። ስፕሊት አሁን ፊቷ አረዋ ፊቷ ወደዚህ አድርጋለች። ወደዚህ እንድትመለስ ወደዚህ አድርጋታለሁ። ወደዚህ አሁን አለ። አሁን ገጾ ወደዚህ ፊት ተቀየረችልኝ። ወደዚህ ስትቀየር ምን አደርጋለሁ? ድሊት። አሁን ይኸው ቀጥታ ሊጀምር ነው። ሰላም ጤና ይስጥልኝ ተከባራችሁ። ሰላም ጤና ይስጥልኝ ያለው ወዲያው ጀመረዋል አይደል? ቆርጬዋለሁ። ለመቁረጥ ምንድነው የምናደርገው? እቺ ቪዲዮ እንደፈለጋችሁ ለመቆራረጥ የፈለጋችሁን ለማድረግ የተሳሳታችሁት ኤዲት እያደረጋችሁ ይሄ ለመቁረጥ ነው። እቺ በደንብ ያዟት እንዳታሳሳታችሁ። ከዚህ ጀምሬ እስከዚህ እስከሄድኩ በኋላ ምን እላለሁ? በቀላሉ እንዴት ምን አደርጋለሁ? ስፕሊት ሲያደርጋት አረዋ ፊቷ ወደዚህ ያድርጋለች። ወደ ቀኝ ብላለች። ወደ ቀኙ መቁረጥ ከፈለኩ ወደ ቀኝ አድርጋታለሁ። ወደዚህ ወደ ኋላኛው መቁረጥ ከፈለኩ ፊቷ ወደዚህ። አሁን ፊቷ ወደዚህ ቀይራለች። አያችሁ? ፊቷ ወደዚህ ቀይራለች። ከዛ በኋላ ድሊት። አሁን እንደፈለኩት ይቆራረጥ ነው። ስለ ቪዲዮ ኤዲቲንግ ይሆናል። አብዛኛው ሰው አሁን ቆረጥኩ እየተናገረ መሀል መቁረጥ ቢፈልግ አሁን ለምሳሌ እዚህ ላይ የተሳሳተ ነው አድርጎ አሳያችኋለሁ። ከእናንተ የሚጠበቀው ቻናሉን ላይክ፣ ሼር፣ ሰብስክራይብ አሁን እዚህ ተሳስቻለሁ ብለን እናስብ። እዚህ መሀል ትንሽ መቁረጥ እፈልጋለሁ ብዬ እናስብ። ስፕሊት እላለሁ። ስፕሊት ይዛለች። ከዛ ጠቋሚ ከዛ ወደ ትሄዳላችሁ። ወደዚህ ትሄዳላችሁ። እስከዚህ ከፈለጋችሁ እስከዚህ ከፈለጋችሁ ከዛ ሁለተኛ ድጋሜ ስፕሊት ትላላችሁ። ፊቷ አሁንም ወደዚህ ይውላለች። ወደዚህ ወደ ቀኝ ብላለች። ፊቷ ወደ ግራ ለመመለስ ሲፈልግ እቺ ወደዚህ ወደ ግራ አሁን ፊቷ ቀይራለች። ከዛ በኋላ ድሊት እና ይሄ በቀላሉ ስፕሊት ማድረግ መቆራረጥ። ከዛ በኋላ ምንድነው የምናደርገው? መቆራረጥ ችለናል ማለት ነው። መቆራረጥ እሺ የተቀበላችሁ ቤተሰብ ትሪም ማድረግ መቆራረጥ ችለናል ማለት ነው። ከትሪም ማድረግ ቀጥታ የምናደርገው ምንድነው? የቪዲዮአችን ባክግራውንድ ከጀርባ የሚታየው ሰው እንዲለው እንዴት እንቀይረዋለን፣ ባክግራውንዱ እንዴት እናደርጋለን የሚል ነው። ባክግራውንድ ለመቀየር ባክግራውንድ የሚል ትገባላችሁ። ባክግራውንድ እዚች አላችሁ ባክግራውንድ እና ባክግራውንድ ስንገባ የፈለግነው ከለር አለ። ከጀርባው ቀይ ከፈለግን ሌላ ከለር ከፈለግን
የፈለግነው ከለር እንጨምራለን ማለት ነው። ሰው አሁን አይኑን ለማየት አሁን ባክግራውንድ ደስ ይለዋል። አሁን ይሄ ባክግራውንድ ከተቀየረ በኋላ ራይት እናደርጋታለን። አሁን ይሄ ከመረጥኩ ራይት እናደርገዋለን። አሁን ይሄ ባክግራውንድ ተቀይረዋል ማለት ነው። ወደ ኋላ እንላለን። እቺ ኦኬ እንላለን። ራይት ዋን እንዳትረሱ። ናየው 2026 እንዴት አይነት ቬሪፋይድ የሆነ አከፋፈት ይሆናል። ቻናሉን ላይክ፣ ሼር፣ ሰብስክራይብ ያደርጉ። ከዛ ከባክግራውንድ ሌላ የምንጨምረው ምንድነው? ጽሁፉ እየተናገረ ያለው ጽሁፍ ለመጨመር ስንፈልግ ደግሞ ቴክስት ወደ ቴክስት እንሄዳለን። አሁን ቴክስት ስትገቡ ራይት እንላለን። ቴክስት እዚህ እንገባለን። ከዛ ቴክስት ቲ የምትላለች ቴክስት በ2026 አሁን ለምሳሌ አሁን እየተናገረ ያለው መጀመሪያ እናያለን። ጤና ይስጥልኝ ጤና ይስጥልኝ ያለ ነው። አሁን ጤና ይስጥልኝ ብለን እዚህ እንጽፋለን። አሁን ጤና ይስጥልኝ እየተናገረ ያለው በዛ እንቀጥላለን ማለት ነው። አሁን ከጻፍን በኋላ ራይት እናደርጋለን። ይሄ ከለር እንደፈለግን እንቀያይራለን። አሁን ይሄ በቀይ ያለ በጥቁር ማድረግም እንችላለን። እዚህ ከለር ገብተን ጥቁር አደረገልኝ፣ ቀይ አደረገልኝ፣ ሌላ ከለር ማደረገልኝ። የፈለጋችሁት ከለር ማድረግ ትችላላችሁ። ከለሩ ካስቀመጣችሁት በኋላ ወደ ታች ዝቅ ማድረግ ትችላላችሁ። ወደ ታች ዝቅ ካደረጋችሁ ራይት መጨረሻ ላይ ለምሳሌ ይሄን ቤተሰብ ዛሬ የምናየው አሁን ጤና ይስጥልኝ የተከበራችሁ ቤተሰብ ብሎ ጤና ይስጥልኝ ብሎ ጽሁፉ እስከ መጨረሻ ማድረግ እንችላለን። ዛሬ የምናየው ከዛ ጤና ይስጥልኝ የምትል እስከ መጨረሻ ለማድረግ ከፈለግን እዚች እስከ መጨረሻ አሁን ጤና ይስጥልኝ ብቻ የምትል እስከ መጨረሻ ማድረግ ከፈለግን እዚች ያለች አረው ትነካላችሁ። እስከ መጨረሻ ካደረግናት እስከ መጨረሻ ትሄዳለች። አሁን ጤና ይስጥልኝ የምትል አትጠፋም። አሁን ጤና ይስጥልኝ የተቀበላችሁ ቤተሰብ ዛሬ የምናየው አሁን እሱ አልጠፋችም። አሁን ቬሪፋይድ የሆነ ዩቲዩብ አከፋፈት ይሆናል። እስከ መጨረሻ ከፈለጋችሁ ጽሁፉ እስከ መጨረሻ ነው። ካልፈለጋችሁ ጽሁፉ እንደሚለው እስከ መጨረሻ እንትን ታደርጋላችሁ። እየጻፋችሁ እሱ የሚናገረውና የተናገራችሁ ትሄዳላችሁ ማለት ነው። ይሄ ቴክስት መጨመር ነው። እዚህ ቴክስት ላይ ራይት እንዳደረጋችሁ የምትቀይሩት ነገር ሁሉም ራይት ዲሊት ማድረግ ትችላላችሁ፣ ኮፒ ማድረግ ትችላላችሁ፣ ዱፕሊኬት ማድረግ ትችላላችሁ። ከዛ መጨረሻ ላይ ከጨረሳችሁ ራይት። አሁን ቴክስት እንዴት እንደሚጨመር ይችላችኋል ማለት ነው። ቲ የምትላለች ቴክስት ስለ ቴክስት ቀያይራላችሁ ማለት ነው። ሌላ ስቲከር መጨመር ከፈለጋችሁ ስቲከር የሚል አለላችሁ። ለምሳሌ ሼር የሚል እዚህ አለ። ሼር ወደዚህ ከፈለጋችሁ ወደዚህ መጉተት። ከዛ ማስቀመጥ ከፈለግን ታስቀምጣላችሁ። መጨረሻ ላይ ራይት። የፈለግነው ስቲከር መውሰድ እንችላለን። ከዚህ ስቲከር አለ። እንዴት አይነት ቬሪፋይድ የሆነ ዩቲዩብ አከፋፈት ይሆናል። ቻናሉን ላይክ ከዛ መጨረሻ ላይ ያደረጋችሁ ቻናሉን ከዛ ታስቀምጣላችሁ። ሌላ የምትጨምሩት እዚህ ላይ መቆረጥ ቻላችሁ፣ ቴክስት መጨመር ቻላችሁ ማለት ነው። ሌላ ተደራቢ ለምሳሌ የተናገራችሁ ሌላ ፎቶ እዚህ መጨመር ከፈለጋችሁ ፒፕ የምትላለች። ፒፕ በዚህ ቻናል ፒፕ ናት፣ በዚህ አፕሊኬሽን ፒፕ ናት። በሌላ ደግሞ ኦቨርላይ ነው። ለምሳሌ ፎቶ ለመጨመር ከፈለግ ለምሳሌ ስለ ፎቶ ስለ አንድ ነገር ማስተማር ስለ ሞባይል አሁን ልናስተምር ከፈለግ ፒፕ ጨመረልኝ። አሁን ይሄ እዚህ ላይ አስቀምጠዋለሁ። አሁን ስለ ሞባይል ለማስተማር ፈልጋለሁ ብለን እናስብ። እሺ ለምሳሌ እናስልኝ የተቀበላችሁ ቤተሰብ ዛሬ የምናየው 2026 እንዴት አይነት ቬሪፋይድ የሆነ እንዳያጠፋው እስከ መጨረሻ እንዲቆይ ከፈለግን ጫፍ ነው ይዝና እስከ መጨረሻ እናደርጋለን። ለምሳሌ ስለ ሞባይል ያስተማርኩ ነው እንበል። እስከ መጨረሻ አስቀምጥና ሳለን አሁን እስከ መጨረሻ እየተናገርኩ እስከመጨረስ አስቀምጠዋለሁ። 2026 ወደዚህ ለማንቀሳቀስ ከፈለኩ በዚህ ማደርጋታለሁ። ሳይዟን መጨመርም መቀነስም እችላለሁ። አሁን ተቀመጠች። አይነት ቬሪፋይድ የሆነ ዩቲዩብ አከፋፈት ይሆናል። እስከ መጨረሻ ስላደረኳት እሷ ተቀምጣለች። ሰብስክራይብ ያደረጋችሁ ቻናሉን መከታተል እስከ መጨረሻ ቆየ። አብራችን ቆዩ። ወዲያው ጥፍት እንድትል ከፈለኩ ለ5 ደቂቃ ለ10 ደቂቃ ቆይታ ጥፍት እንድትል ከፈለኩ እቺ ማጥበብ ነው። ከዛስ ወዲያው ይጠፋል። ቬሪፋይድ የሆነ ዩቲዩብ አከፋፈት ይሆናል። ቻናሉን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቻናሉን መከታተል እንዳትረሱ። አብራችን ቆዩ። ጥፍት ብላለች አያችሁ። ሌላ በዚህ በቪዲዮ ኤዲቲንግ የምንጨምረው ላይክ፣ ሼር፣ ሰብስክራይብ የሚል ደወል ነው። እሱም በፒፕ ነው የምንቀንሰው። የምንወስደው ከፒፕ ነው።
መጀመሪያ ላይክ፣ ሼር፣ ሳብስክራይብ የምትል ከየት እናወርዳለን? ከፒክሰልስ እናወርዳለን። አሁን እቺ ሸፍናኛለች። እቺ ወደዚህ አደርጋታለሁ። ከዛ ይሄ ቀይ ነገር ለማጥፋት ሲፈልግ ምንድነው የማደርገው? ወዴት ሄዳለሁ? መጀመሪያ ለራስዋ ይዛለሁ። እሺ መጀመሪያ ፒፕ ነው የምንገባው። ፒፕ እንገባለን ማለት ነው። ፒፕ እንደገባን ለራስዋ ይዣለሁ። ከዛስ ክሮማ ሄዳለሁ። ክሮማ ሄድኩ። ከዛ ክሮማ ይሄ ያዘልኝ። ይሄ ቀይ አጥፋልኝ ብዬ ነው። ይሄ ቀይ አጥፋልኝ። ከዛ አጠፋ። ከዛ ራይት እዚህ ያደርጋለሁ። ከዛ ይዋት የምናየው 2026 ገባ። አይነት ቬሪፋይድ የሆነ ዩቲዩብ አከፋፈት ይሆናል። ቻናሉን ላይክ ሼር አያችሁ ገባች። እሷ ከፒክሰልስ ታወርዳላችሁ። ለምሳሌ ዩቲዩብ እያስተማራችሁ ላይክ አድርጉ ሼር አድርጉ ለማለት እሷ በደወል ያሳየች ነው። እሷም እንዴት እንደምትገባ አሳይቻችኋለሁ። ቤት የምናስገባት በፒፕ ነው የምናስገባት። እቺ በዚች አፕሊኬሽን በፒፕ ነው። በካፕከት በሌላ በካይን ማስተር ደግሞ የምናስገባ በኦቨርላይ ነው። ግን እቺ በጣም የቀለለች ናት። እቺ ያስገብተናል ማለት ነው። ዴታ አይነት ቬሪፋይድ የሆነ ዩቲዩብ አከፋፈት ይሆናል። ይሄ እንድታጠፋው ይሄ አረንጓዴ ከለር እንድታጠፋው ከፈለግን መጀመሪያ ራሱ ላይ ክሊክ እናደርጋለን። ከዛ ወዴት እንሄዳለን? ወደ ክሮማ እንሄድን። ይሄ እንዲህ ክቡ እንዲህ አድርገን እናስወጣዋለን። ከዛ ራይት እናደርጋለን። ከዛ ጠፋ። ዛሬ የምናየው 2026 ዴታ አይነት ቬሪፋይድ የሆነ ዩቲዩብ አከፋፈት ይሆናል። ቻናሉን አጠፋል። ዛሬ የምናየው ከዛ 2026 ዴታ አይነት ቬሪፋይድ የሆነ ዩቲዩብ አከፋፈት ይሆናል። እንዴት አድርገን ኢሞጂ እንደምናስገባ፣ እንዴት አድርገን ቴክስት እንደምናስገባ፣ እንዴት አድርገን ኦቨርላይ እንደምናስገባ አሳይቻችኋለሁ። ሌላ ባክግራውንድም እንዴት አድርገን እንደምናስገባ አይታችሁታል። ከዛ የሚቀረን መጨረሻ ላይ ኤክስፖርት እናደርጋለን። ከኤክስፖርት በፊት ግን የምናደርገው ነገሮች ብዙ ነገሮች አሉ። እዚህ ራሳችሁ እየገባችሁ እዩዋቸው። ለምሳሌ ካንቫስ የሚል አለ። ያየው ጎላ ለማድረግ ስንፈልግ ያለው ጽሁፍ ይሁን ቪዲዮ በጣም በትልቅ ለማድረግ ስንፈልግ እንዲህ እናስተልቀዋለን። እንዲህ ራቅ እናደርገዋለን። ትንሽ እናደርገዋለን። በካንቫ ነው እንዲህ የምናደርገው። ከዛ መጨረሻ ላይ የፈለግነው ከደረስን በኋላ ራይት እናደርጋለን። ራይት ከዛ አስቀምጠለን። ዛሬ የምናየው 2026 ዴታ አይነት ቬሪፋይ። ሌላ ፊልተር የሚል አለ። የቪዲዮአችን በጣም ደመቅ እንዲል ደብዘዝ እንዲል የፈለገው ከለር እንድንወስድ ከፈለግን ፊልተር እንገባለን። ፊልተር ገብተን ይሄ ከለሩን መቀያየር እንችላለን። የተለያየ ከለርም ማድረግ እንችላለን። ይሄም ብዙ አስፈላጊ አይደለም፣ ግን ካስፈለገ ማለት ነው። መጨረሻ ላይ ራይት እናደርጋለን። መጨረሻ ላይ ራይት የሆነ ዩቲዩብ አከፋፈት ይሆናል። ቻናሉን ላይክ ሼር ሳብስክራይብ ያደረጋችሁ የቀረ ብዙ እንትን ያለ ግን አኒሜሽንም እየገባችሁ ሞካክሩት። በጣም በቂ ነው። ከቻላችሁ አድቫንስድ የሆነ ቪዲዮ ኤዲቲንግ አሳያችኋለሁ። ይሄ በጣም ቀላል ነው። በዚህ አፕሊኬሽን ደጋግማችሁ እንትን ካላችሁት በጣም ቀላል ነው። መጨረሻ ላይ የምታደርጉት ምንድነው? ሴቭ ነው። ሴቭ ኤክስፖርት አደርጋላችሁ ማለት ነው። ሴቭ ካደረጋችሁ ኤክስፖርት አድርጎ ይጨርስላችኋል ማለት ነው። ከዚህ 0 ጀምሮ እስከ 100 እስከሚል ትጠብቁታላችሁ። እንደ ቪዲዮው ይለያያል። በጣም ትልቅ ከሆነ ይቆያል፣ ትንሽ ከሆነም በአንዴ ነው የሚወጣላችሁ። ከዛ በትልቅ ሳይዝ ነው የሚያደርግላችሁ። በትልቅ ሳይዝ ሲያደርገው ደግሞ ኮምፕረስ ታደርጋላችሁ። ስማርት ቪዲዮ ኮምፕረሰር የሚባል አፕሊኬሽን አውርዳችሁ ኮምፕረስ ታደርጉታላችሁ። ትልቅ ሳይዝ ነው የሚይዘው። ትንሽ ቪዲዮም ሆኖ ትልቅ ሳይዝ ይይዝላችኋል። ከዛ ኮንቨርቲንግ ነው እስከ 100 እንደቆጠረ ትጠበቃላችሁ። ኮንቨርቲንግ ያለ ነው እየወጣ ነው። 100 ካለ ጨርሰዋል ማለት ነው። ጨርሰዋል። አሁን ወደ የት ገባልን ማለት ነው? ወደ ጋለሪያችን ገባልን ማለት ነው። ወደ ጋለሪያችን ገባልን። ወደ ጋለሪያችን ገብተን ስናየው ትንሽ ናት፣ በጣም ግን ትልቅ ቪዲዮ ይዛለች። አሁን እቺ ትንሽ ናት፣ 19 ሜጋባይት ይዛለች። ከዛ እንዴት ነው ኮምፕረስ የምታደርጉት? መጀመሪያ ስማርት ቪዲዮ ኮምፕረሰር የሚል አፕሊኬሽን ታወርዳላችሁ። በአጠቃላይ የዩቲዩብ ቻናላችሁ ስትሰሩ ቪዲዮ ኮምፕረስ ለማድረግ ስማርት ቪዲዮ ኮምፕረሰር የሚል አፕሊኬሽን መኖር አለበት። ከዛ እቺ ናት አሁን 18 ሜጋባይት በጣም ትንሽ ናት ግን። ከዛ ኮምፕረስ ልናደርግ ነው። ይሄ ዳይሜንሽን የሚል አለ፣ 720 በ450 የሚል አለ። በፈለጋችሁ ትመርጣላችሁ። ለምሳሌ 270 በ480 መርጫለሁ። ኮንቨርት እንለዋለን። ከዛ እዚህ ላይ ስም እናደርግለታለን።
ቪዲዮ ኤዲቲንግ ብለን የፈለግነው ስም እናደርግለታለን። ለምሳሌ ቪዲዮ ኤዲቲንግ ካልን ቪዲዮ ኤዲቲንግ ከዛ ኦኬ። ኤምፒ4 የምትል እንዳታጠፏት። ኤምፒ4 የምትል ካጠፋችሁት ቪዲዮአችሁ ይጠፋል። ከዛ ይሄ ምን ያደረገልን ነው? ኮምፕረስ ያደረገልን ነው ማለት ነው። ይሄ ስማርት ቪዲዮ ኮምፕረሰር የግድ መኖር ያለበት ነው ሞባይላችሁ ላይ እንጂ ትልቅ ሳይዝ ነው የሚሆነው። ቪዲዮአችሁ በጣም ይሄ ጥራቱ ሳይቀንስ ያወርድላችኋል ማለት ነው። ጨረሰ ማለት ነው። እንግዲህ ክቡራን ተመልካቾቼ ቪዲዮ ኤዲቲንግ በትንሽ ያሳይቻችኋለሁ። ከዚህ በኋላ ደግሞ አድቫንስድ የሚያሳያችሁ ይሆናል። ይሄም ሞክራችሁ ኤዲት ማድረግ ትችላላችሁ። ቻው